ለ2018 የኢንትራንስ ፈተና የተዘጋጃችሁ ከሆነ እነዚህ 2 ወራቶች የኢንትራንስ ውጤታችሁን ይወስናሉ። ስቴፕ 1 ፎከስ። ሁሉንም ነገር ከቨር ለማድረግ አትሞክር። ይልቁንስ ያለፉ ዓመታት ፈተናዎች ላይ በተደጋጋሚ የተጠየቁ ሐሳቦች ላይ አተኩሩ። ስቴፕ 2 ፕራክቲስ። ልምምድ ማድረግ። ፈተናውን እየተፈተናችሁ እንደሆነ አስቡ። ይህ ማለት በ2 ሰዓት ውስጥ የ1 ዓመት ጥያቄዎችን ሰርቶ ለመጨረስ መሞከር። የዚህም ጥቅም የፈተናው ቀን ጊዜያችሁን በአግባቡ እንድትጠቀሙ ይረዳችኋል። ስቴፕ 3 ድክመትህን በየቀኑ አስተካክል። ይህ ማለት ያለፈው ዓመት ጥያቄዎችን ከሰራችሁ በኋላ የተሳሳታችሁትን ጥያቄዎች ሊስት በማድረግ እነዛን ሐሳቦች በደንብ ማጥናት ላይ እነዛን የተሳሳታችሁትን ወይም ያጣችሁትን ጥያቄ ሐሳብ ላይ አተኩራችሁ እነሱን ሐሳቦች ሪቫይዝ ማድረግ ይኖርባችኋል። የቀሩትን 2 ወራት እነዚህን ስቴፖች ተከትላችሁ ብታጠኑ 2018 ኢንትራንስ አልፋችሁ ዩኒቨርሲቲ የመግባት እድል አላችሁ ማለት ነው። የዛሬ ቪዲዮአችን ይህንን ይመስል ነበረ። ከዚህ ቪዲዮ ከተጠቀማችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ፋሚሊ እንድትሆኑ ጠይቃለሁ። እንዲሁም ቪዲዮ ላይክ እያደረጋችሁ ደግሞ ለሌሎች ተፈታኞች ይህ ቪዲዮ እንዲደርሳቸውና እነሱም እንደናንተ የ2018 ኤግዛምን ማለፍ እንዲችሉ እንዲረዳቸው ቪዲዮ ላይክ በማድረግ ለሌሎች እንዲደርስ እንድታግዙኝ እጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።